ጀነራል ሰዓረ እጅግ ሲበዛ ኢትዮጵያዊ ነው። ሃይማኖት የማይለይ፣ ዘርን ብሔርን የማይለይ፣ በኢትዮጵያዊነቱ የማይደራደር ፍጹም ኢትዮጵያዊ ነበር። እዚህ ላይ አንድ ነገር ልንገራችሁ፣ ከፈለገ ይፈንዳ። ይሄ ለውጥ ከመጣ በኋላ ሰዓረ እንደ ካህዲ ተቆጠረ። በጥቂት ቡድኖች ኢትዮጵያዊነቱን አሳልፎ እንዲሰጥ ከፍተኛ ተጽዕኖ ደረሰበት። አበባው እንደዚህ እያሉኝ ነው። ቤተሰብ ይበተናል እንጂ ኢትዮጵያዊነቴን አሳልፌ አልሰጥም። ማንም ይምጣ ማን የኔ መሪዬ ነው። አክብሬ እስከምሞት ድረስ በኢትዮጵያዊነቴ ሳልደራደር እሰራለሁ አለ። የሰዓረ ቤተሰቦቹን አክባሪ፣ ጓደኞቹን ወዳጅ፣ የተበተነ ሰብሳቢ፣ ቀልድ አዋቂ፣ እጅግ ሳቂታ ነበር። ጀነራል ገዛኢ የዓላማ ጽናቱ እንደተጠበቀ ሆኖ ኢትዮጵያ ውስጥ በተለይ ደግሞ አንድን ጦርነት ከሚያሸንፉና ወሳኝ ተብሎ ከሚጠሩ ዋነኛ ስራዎች ከኋላ የሚሰራው የሎጂስቲክስ ስራ ነው። ምናልባትም ኢትዮጵያ ሳይሆን አሁን ባለው ዘመን ትንሽ ወደ ኋላ ሄደን ጀነራል ገዛኢን የሚያክል ሎጂስቲክ አለ ብዬ አላምንም። ጀነራል ገዛኢ መስሪያ ቤቱ በነበረበት ወቅት ጭንቅላት አለው፣ ሀሳብ ያመነጫል፣ አርቆ ያስባል፣ አስተዋይ ነው፣ ስሜት አያጠቃው። ለመከላከያ የሰራው ስራ ከፍተኛ ነው። ከፍተኛ የሰላም አስከባሪ ኔሽን መንግስት ሲሰጥ ከራሳችን ሰላም አልፈን የወንድሞቻችን ሰላም ለመጠበቅ ከፍተኛው ሚና የተጫወተ አሁን ላለው ሰላም አስከባሪ መሰረት የጣለ ብልህ መሪ ነበር። ጀነራል ገዛኢ ዘር የማይለይ ሁሉንም ባላንስ አድርገን እንድናይ ከስሜት እንድንወጣ መካሪያችን ነበር። ቤተሰቡን ወዳጅ፣ ጠንቃቃ፣ ብልህ፣ አስተዋይ መሪ ነበር። እኔ የሚገርመኝ ከልጅነታቸው ጀምረው ራሳቸውን ለሞት ያዘጋጁ ወንድሞቻችን ምናልባትም ሞትን አሽትተው ግማሽ መንገድ ሄደው የተለማመዱ ሰዎች እስከማውቃቸው ድረስ ግን ሕይወታችን ያልፋል ብሎ የሚያስቡት ጥይት በግንባራቸው እንጂ በጀርባቸው ተመተን ብሎ አስበው አያውቁም። ሁላችንም ልባችን የሰበረን ሕይወታቸው ማለፋቸው አይደለም፣ የሞቱበት አግባብ ሁለተኛ ሞት በመሆኑ ነው። እኔ እንደሚታየኝ ከዚህ በኋላ ቆም ብንል፣ እንደ ሕዝብ ቆምን ብናይ፣ ጣት ባንቀሳሰር፣ በሀሳብ መማር ካልቻል በደም እንማር።
እኔ ላስተላልፍም ፈልገው የኢትዮጵያ ሕዝብ ኢትዮጵያ ውስጥም ያለ ይሁን ከሀገር ውጭ ያለም ይሁን አንድነቱን ነው የሚወደው፣ ሰላሙን ነው የሚወደው፣ ፍቅርን መቻቻልን ነው የሚወደው፣ ብልጽግናን ነው የሚወደው። ከዚህ ውጭ ሌላ ምንም አይነት ፍላጎት የለውም። መሪዎቻችን እባካችሁ ይህን ተረድታችሁ ምሩን። እኛም መሪዎቻችን እንደ ህዝብ ባለንበት ቦታ አንዳንድ ጠጠር ወርውረን ሀገራችን ትልቅ እናድርግ። በሀገሪቱ ውስጥ ያላችሁ በሙሉ የጸጥታ ሰራተኞች ከባድ ፈተና ውስጥ ሀገሪቱ አለች። በእጃችሁ ያለው እሳት በየትኛውም መለኪያ ቢሆን ከህዝባችሁና ከሀገራችሁ በታች እንጂ ከሀገራችሁና ከህዝባችሁ በላይ አይደለም። ለመለያችሁ ስትሉና ለምትወዷት ባንዲራችሁ ስትሉ በፍጹም ታማኝነት መንግስታችሁንና ሀገራችሁን እንድታገለግሉ ታላቅ አደራ አላችሁ። ለኢትዮጵያ መንግስትም ለጀግኖች ቤተሰብም ለኢትዮጵያ ህዝብም መጽናናትን እየተመኘው የማይታለፍ ነገር ግን የለም። እናልፈዋለን፣ አንበተንም። ጀነራል አበባውና ቤተሰቦቻቸውን ለሰጡን ምስክርነት ከልብ እናመሰግናለን። ከዚህ በመቀጠል የስንብት ፕሮግራም ነው የሚኖረን። በዚህም መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክቡር ሳህለወርቅ ዘውዴ እንዲሰናበቱ በአክብሮት ጠይቃለሁ። እሺ፣ ይቅርታ ክቡር አባታችን ትንሽ ሀሳብ ስላላቸው ለእሳቸው መድረኩን እንሰጣለን። በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ክብርት ሳህለወርቅ ዘውዴ የኢፌዴሪ ፕሬዝዳንት፣ ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ብፁዓን ሊቃነ ጳጳሳት፣ የተከበራችሁ ከፍተኛ የመንግስት ባለስልጣናት፣ የተከበራችሁ የሟቾቹ ቤተሰቦች፣ ሀዘንተኞች እንዲሁም በድንገተ ሞት የተለዩንን ጀነራሎች የጀነራሎች አስከሬን አሸኛኘት መርሃ ግብር ስነ ስርዓት ላይ በዚሁ አዳራሽ የተገኛችሁት ወገኖቻችን በሙሉ እንኳን ደህና መጣችሁ። እግዚአብሔር ያጽናችሁ። በዛሬው ቀን በዚሁ ቦታ ለመሰብሰብ የተገደድንበት ዋና ምክንያት ባለፈው ቅዳሜ ሰኔ 15 ቀን 2011 ዓመተ ምህረት
በአማራ ብሔራዊ ክልላዊ መንግስት ርዕሰ ከተማ በባህር ዳርና በዚህ በአዲስ አበባ ከተማ በደረሱት ከፍተኛ አደጋዎች